ጤና ይስጥልኝ። ይህ ኢትዮ ፎረም ነው። በቅርቡ አቶ ልደቱ አያሌው ይፋ ያደረጉትን ትንተና ወደ እናንተ የሚያደርስ ነው። ፖለቲከኛው አሁናዊ የአገሪቱን ቀውስ ለመሻገር ያመቻል ያሉበትን ሐሳብና የችግሩን ጥልቀት የተመለከቱበትን ዳሰሳ የፖለቲካ ተዋንያኑን ሚና ያትታል። የአማራ የትግራይና የኦሮሞ ፖለቲከኞች ሚናቸውና አረዳዳቸው እንዴት ያለ ነው፣ እንዴትስ ያለ መሆን ይገባዋል የሚለውን ጠይቀው ያብራራሉ። ዲያስፖራው አገራዊ ብሔርተኛ ነኝ የሚለው ኃይልና የብልጽግናው ሰፈርስ ብለውም ይተነትናሉ። የጠቅላይ ሚኒስትር አብይን ባህሪያት በበርካታ መዘርዝሮች ያስቀመጠው የአቶ ልደቱ አያሌው ሰነድ ለአገሪቱ መዳኛ ይሆናል ያሉትንም ሐሳብ ይዟል። ወደ ዝግጅቱ እናመራለን። መልካም ቆይታ። ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት ጋር በተያያዘ ተስፋ ተጥሎበት የነበረው የለውጥ ጅማሮ እንዳይመለስ ሆኖ ከሽፏል። አገራችን ኢትዮጵያ በአሁኑ ወቅት የምትገኝበት ሁኔታ በተለምዶ እንደሚባለው በመስቀለኛ ወይም በመንታ መንገድ ላይ አይደለም። ይልቁንም መዳረሻው ምጽአተ ኢትዮጵያ በሆነ አስፈሪ የጥፋት መንገድ ላይ እንጂ። ኢትዮጵያውያን በታሪካችን አይተን በማናውቀው መጠን ብሔር ተኮር በሆነ የእርስ በርስ ጦርነት ውስጥ መግባታችን አልበቃ ብሎ በአገዳደል ጭካኔ የምንፎካከርበት ዘመን ላይ ደርሰናል። ዓለም እንስሳት ላይ ጉዳት ሲደርስ ማየት በተጠየፈበት በአሁኑ ዘመን እኛ ግን ሰው በቁሙ ሲቃጠል ሲሰቀልና ሲታረድ ማየትን ተለማምደነዋል። አሁን ላይ በአገራችን ያለው መሰረታዊ ጥያቄ የዲሞክራሲ፣ የእኩልነት፣ የሰብአዊ መብት መከበር ወይም ከድህነት ነፃ የመውጣት ጉዳይ አይደለም። ዕድሜ ለወቅቱ አገዛዝ እነዚህ ጥያቄዎች ቅንጦት ሆነውብናል። የወቅቱ ጥያቄ የኢትዮጵያና የኢትዮጵያ ሕዝብ ህልውና ይቀጥላል ወይስ አይቀጥልም የሚል ሆኗል። የጠንካራ አመራር እጦትን፣ ጽንፈኝነትንና የብሔርተኝነትን ፖለቲካ መጠናከርን ተከትሎ የገባንበት የወቅቱ የእርስ በርስ ጦርነት እንዳለፉት ጦርነቶች ከአንድ አገዛዝ ወደ ሌላ አገዛዝ በማሸጋገር ብቻ የሚቋጭ ሳይሆን የህዝቡንና የአገራችንን አጠቃላይ ህልውና ለማፍረስ የተቃረበበት ደረጃም ላይ ደርሷል። በአሁኑ ወቅት አገዛዙ እያለቀበት ነው የሚል ስሜታዊ ተስፋ በህዝቡ ውስጥ በስፋት የሚታይ ቢሆንም ተቃዋሚ ፓርቲዎች ችግራቸውን ፈተው ተጠናክረው እስካልወጡ ድረስ ግን የአገዛዙን ዕድሜ ማሳጠርም ሆነ ህዝቡን ከእልቂት መታደግ ብሎም አገራችንንም ከመፍረስ በቀላሉ ማዳን አይቻልም። አገዛዙ በታጠቁ ኃይሎች ውጫዊ ጫናም ሆነ በራሱ ውስጣዊ ችግር በድንገት ቢፈርስ ድህረ አብይ ኢትዮጵያ በህልውና የመቀጠሉ ዕድል እጅግ ጠባብ ነው። የአገዛዙ ዕድሜ ሊያጥርም ሆነ አገራችንን ከመፍረስ አደጋ ልትድን የምትችለው ተቃዋሚ ፓርቲዎች የጎንዮሽ እርስ በርስ ትግልን በአስቸኳይ በማቆም ተባብረው ህዝብን አስተባብረውና ተጠናክረው መውጣት ሲችሉ ብቻ ነው። ከዚህ ውጪ በስልጣን ላይ ከሚገኘው ግጭት ጠማቂና ደካማ የሆነ አገዛዝ ሊመጣ የሚችል ምንም አይነት መፍትሄ የለም። አገራችን አሁን ላይ በደረሰችበት ደረጃ የመፍትሄው መምጣት የሚወሰነው በአገዛዙ ጥንካሬና ድክመት ሳይሆን በተቃዋሚው ጎራና የጉዳዩ ባለቤት በሆነው ህዝብን ጥንካሬና ድክመት ነው። ኢትዮጵያ አትፈርስም የሚለው የአንዳንድ ዜጎቻችን ባዶ ምኘትና መፈክር በራሱ የሚያስቀረው አደጋ የለም። ከፊታችን አፍጥጦ እየመጣ ካለው ምጽአተ ኢትዮጵያ ለመትረፍ ቀኝ ኋላ የመዞር ያህል አዲስ የቁርጥና ከባድ ውሳኔ ላይ መድረስን በተግባር መፈጸምንና ማስፈጸምን ይጠይቃል። በተለመደው መንገድ በመጓዝ የተለየ መፍትሄ ማምጣት ፈጽሞ አንችልም። በመሆኑም የኢትዮጵያን ወቅታዊ ሁኔታ ካላገነዘበ ጠባብ የእይታ አውድ ወጥቶ ለአዳዲስ የመፍትሄ ሐሳቦች ተገቢውን ቦታ መስጠትና በሰጥቶ መቀበል ፖለቲካ በጋራ አሸናፊ ለመሆን ሁላችንም ከልብ መዘጋጀት አለብን። በስልጣን ላይ ያለው የወቅቱ አገዛዝ ሁለት አይነት መልክ ያለው ነው። ብልጽግና ፓርቲ በአንድ በኩል የኢህአዴግን አባላት፣ አጋር ድርጅቶች እንዲሁም ንብረት የወረሰ የኢህአዴግን አምባገነናዊ ባህሪ የበለጠ አጠናክሮና አራቆ የቀጠለ ፓርቲ ከመሆኑ አኳያ የ27 ዓመቱ ኢህአዴግ ተቀጽላና ቅሪት ነው ሊባል ይችላል። በሌላ በኩል ደግሞ ህወሓትን ከውስጡ ከመቀነሱ በፓርቲ ውስጥ የህወሓት የበላይነት በኦህዴድ የበላይነት ከመተካቱ መጠሪያ ስሙን ከመቀየሩ ሙሉ በሙሉ በአንድ አምባገነናዊ መሪ ቁጥጥር ስር ከመውደቁ በበታች መዋቅሮች ላይ ያለው ቁጥጥር ከመዳከሙና ህግና ስርዓትን ማስፈን ካለመቻሉ ግጭትና ጦርነትን መፍጠር ዋና ያገዛዙ ስልት ከማድረጉ ሃይማኖትና ፖለቲካን ከማደበላለቁ ፈጽሞ መርህ አልባና ርዕዮት የለሽ ከመሆኑ አኳያና በሌሎችም ተጨማሪ ምክንያቶች ከቀድሞ ኢህአዴግ የተለየ ፓርቲ ነው ሊባልም ይችላል። ይህ መሆኑ እንደተጠበቀ ሆኖ ብልጽግና ፓርቲ በምርጫ ቦርድም ሆነ በራሱ መተዳደሪያ ደንብ መሰረት ያለውን ስልጣንና ኃላፊነት ሙሉ በሙሉ በጠቅላይ ሚኒስትር አብይ ያስነጠቀ ድርጅት በመሆኑ በጥንካሬም ሆነ በድክመት ደረጃ እንዳለ ተቆጥሮ ሊገመገም የሚችልና የሚገባው ድርጅት አይደለም። በድርጅቱ ውስጥ ማንኛውም ቀላል ሆነ ከባድ ጉዳይ በብቸኝነት የሚወሰነው በጠቅላይ ሚኒስትር አብይ ስለሆነ ከድርጅቱ ይልቅ እሳቸውን ለመገምገም መሞከር እጅጉን ተገቢና ምክንያታዊ ይሆናል። አሁን ላይ ነገሮች እየጠሩ ቢመጡም ጠቅላይ ሚኒስትር አብይ ማን ናቸው ወይም የማን ናቸው የሚሉት ጥያቄዎች አወዛጋቢ ሆነው ቆይተዋል። ጠቅላይ ሚኒስትር አብይን አንዳንዶች ለኢትዮጵያዊነትና ለአህዳዊነት ስርዓት፣ አንዳንዶች ለኦሮሞ ብሔርተኝነት፣ አንዳንዶች ደግሞ ለኢቫንጀሊካል ሃይማኖት የበላይነት የሚሰሩ መሪ አድርገው በተለያዩ መነጽሮች ሊመለከቷቸው ሲሞክሩ ይታያል።
በኔይታ ግን ጠቅላይ ሚኒስትር አብይ በተለየ ሁኔታ የሚቆረቆሩለትና የሚሰሩለት ብሔር ሃይማኖትም ሆነ አገር ያላቸው ሰው አይደሉም። የእሳቸው ታማኝነትና ትጋት ለስልጣናቸው የበላይነትና ቀጣይነት መስራት ብቻ ነው። ጠቅላይ ሚኒስትር አብይ የሀገራችንን ውስብስብ ችግሮችና የፖለቲካ ቅራኔዎች በአግባቡ መገንዘብ የሚያስችል ልምድ፣ ዕውቀትና ቅንነት የሌላቸው ደካማ፣ ጀብደኛ፣ ቂመኛ፣ ሴረኛና በአጠቃላይ እጅግ አደገኛ መሪ ናቸው። አብይ በብዙሃን ድምፅ የማይገዙ በሕግ የተቀመጠውን የጠቅላይ ሚኒስትርነት የሥራ ድርሻቸውን የማያውቁ መናፈሻና መዝናኛ ከመገንባት ባለፈ የ125 ሚሊዮን ድሃ ኢኮኖሚ ምን መሆን እንዳለበት ግንዛቤ የሌላቸው የፓርቲና የመንግስትን ሕጋዊና መዋቅራዊ አሰራር የማይከተሉ የራሳቸውን የስልጣን የበላይነት ብቻ አልፋና ኦሜጋ አድርገው የሚያስቡ መሪነት የሚያስገኘውን ዝናና ጉልበት እንጂ ስለሚያስከትለው ኃላፊነትና ግዴታ አስበው የማያውቁ በስልጣን ላይ መቀጠል የሚችለው ሌሎችን በመከፋፈል እርስ በርስ በማጋጨትና በማዋጋት ነው ብለው የሚያምኑ ግልጽነት ባለው መርህና ርዕዮት መመራት የማይፈልጉ ሃይማኖቶችን ተራ የድጋፍ መቃረሚያ ማኒፌስቶ አድርገው ለመጠቀም የሚደፍሩ በስልጣንና በኢኮኖሚ ጥቅም ልገዛው የማልችለው ሰው የለም ብለው የሚያምኑ በተቃዋሚዎቻቸውና በህዝብ ላይ ከአላዋቂነት የመነጨ ደፋር ንቀት ያላቸው ሁልጊዜም በጎ ነገሮችን በመናገርና ባዶ ተስፋ በመስጠት ብቻ የህዝብን አእምሮ መቆጣጠር ይቻላል ብለው የሚያምኑ ዜጎችን በመቀጣጫነት በገፍ በማሰርና በመግደል ሌሎችን ጸጥ ረጭ አድርጎ መግዛት ይቻላል ብለው የሚያምኑ ከመወደድና ከመደገፍ ይልቅ መጠላትንና መፈራትን ሆን ብለው የመረጡ ከዚያም በላይ ደም ካላፋሰሰ በስተቀር ስልጣን አይጸናም የሚል ጠንካራ እምነት ያላቸው ህዝብን ለማታለል መሞከርና ደጋግሞ መዋሸት ነውር መስሎ የማይታያቸው ከአደባባይ ንግግሮቻቸው በተቃራኒ የኢትዮጵያ ህዝብ አምባገነናዊ መንግስት እንጂ ዲሞክራሲ ያስፈልገውም ብለው ከልባቸው የሚያምኑ በሰዎች ስቃይና እልቂት የሚደነግጥ ስሜት የሌላቸው በህዝብና በአገር ላይ ሊመጣ የሚችልን አደጋ አስቀድሞ የመገንዘብ የመተንተንና የመከላከል አቅም ያልፈጠረባቸው በሚመሩት ህዝብና አገር ላይ ለሚፈጠር የትኛውም ችግር ኃላፊነት የማይወስዱ የወጣቱን ትውልድ ችግር በትምህርትና በስራ ፈጠራ ሳይሆን ቁጥሩን በመቀነስ መፍታት ይቻላል ብለው የሚያምኑ እሳቸው በህይወት እስካሉ ድረስ አገሪቱ በሌላ ሰው ስትመራ ማየትን ሊቀበሉ የማይችሉ ከአይነ እይታቸው አድማስ ባሻገር አገርንና ህዝብን በህሊናና በልቦና ማሰብ የማይችሉ በአጭሩ ለሞራል ለህግና ለእምነት ተገዢ ያልሆኑና ከተጨባጩ ዓለም ጋር አብዝተው የተጣሉ ሰው ናቸው። በእነዚህ ሁሉ ድክመቶቻቸውና ችግሮቻቸው ምክንያትም በአሁኑ ወቅት የአገራችን ብሔራዊ ደህንነት ቁጥር አንድ ስጋት ለመሆን የበቁ እጅግ አደገኛ ሰው ናቸው። ጠቅላይ ሚኒስትር አብይን በብቃት ለመግለጽ የሚያስችል በቂ አሉታዊ ቅጽል ስለሌለኝ ነው እንጂ ስለሳቸው ከዚህም በላይ ብዙ ማለት በቻልኩ ነበር። በአጠቃላይ ጠቅላይ ሚኒስትር አብይ አለኝ ብለው በሚያስቡት የሴራ ፖለቲካ ክህሎት እድሜ ልክ በስልጣን ላይ መኖር ይችላለሁ ብለው የሚያስቡ ግብዝ ሰው ስለሆኑ እሳቸው በስልጣን ላይ እስካሉ ድረስ በአገራችን የበለጠ የሚባባስ እንጂ የሚመጣ በጎ ለውጥ አይኖርም። ሰውየው ችግር ፈጣሪና የለውጥ እንቅፋት እንጂ የአገራችን ችግር የመፍትሄ አካል የመሆን ምንም አይነት ፍላጎት፣ ባህሪና ማንነት የሌላቸው ስለሆኑ በአገራችን አዎንታዊ ለውጥ እንዲመጣ ከተፈለገ በቅድሚያ በእሳቸው የአመራር ብቃት ሙሉ በሙሉ ተስፋ መቁረጥና የእሳቸውን ከስልጣን መውረድ የማይታለፍ ቅድመ ሁኔታ ማድረግ አለብን። የምናካሄደው ትግል የወደፊቱ ውጤታማነት በዋናነት የሚወሰነው በዚህ ረገድ በሚኖረን የጠራና ወጥ አቋም ይሆናል። ጠቅላይ ሚኒስትሩ በጎ ለውጥ ሊያመጡ ይችላሉ የሚል ሙጣጭ የተስፋ ቅሪት በውስጣችን ካለ ችግራችን የበለጠ የሚባባስ ከመሆኑም በላይ ፈጽሞውንም መፍትሄ የለሽ ይሆናል። በኢትዮጵያችን ነገ ላይ ያለን ፖለቲካዊ አተያይ ምንም ያህል የተለያየ ቢሆን ልንግባባበት የሚገባ አንድ ወሳኝ ጉዳይ ይህ ነው። በጥቅሉ የወቅቱ አገዛዝ የጠቅላይ ሚኒስትር አብይና የጥቂት በዙሪያቸው ያሉ አጫፈሮቻቸው አገዛዝ እንጂ የትኛውም ማስተሳሰብ ብሔር ወይም ሃይማኖት ወኪል ተደርጎ መታየት የለበትም። በአሁኑ ወቅት አገዛዙ የኦሮሞ መንግስትና ለኦሮሞ ህዝብ ጥቅም የሚሰራ እንደሆነ ተደርጎ በራሱ አገዛዙ አንዳንድ መሪዎችም ሆነ በአንዳንድ ተቃዋሚ ኃይሎች እየቀረበ ያለው ፍረጃ እጅግ የተሳሳተ አገዛዙን ያለ አግባብ የሚጠቅምና ትግሉን የሚጎዳ ስለሆነ በአስቸኳይ ሊቆም ይገባዋል። በኔ እይታ ለወቅቱ ህልውናችንን አደጋ ላይ ለጣለ የፖለቲካ ቀውስ የዳረጉን መሰረታዊ ችግሮች 3 ናቸው። እነሱም የአመራር ድክመት፣ ጽንፈኝነትና ጦረኝነት፣ የብሔርተኝነት ፖለቲካ መዋቅራዊ መሆንና መጠናከር ናቸው። በአንድ ሀገር ሁለንተናዊ ለውጥ እንዲመጣ ብቃት ያለው አመራር መኖር እጅግ ጠቃሚና ምትክ የለሽ ነው። በሆነ የታሪክ አጋጣሚ የሚፈጠር ጠንካራ መሪ ወይም አመራር አንድን ሀገር ከሁለንተናዊ ኋላ ቀርነት መንጭቆ የማውጣት እድል ሊፈጥር ይችላል። እንዲህ አይነቱ እድል በብዙ አገሮች ታሪካዊ ሂደት ደጋግሞ ሲከሰት ታይቷል። አገራችን ኢትዮጵያ ረዥም የመንግስትነት ታሪክ ያላት ጥንታዊ ሀገር ብትሆንም እንዲህ አይነቱን አጋጣሚ ለማግኘት ግን ብዙም አልታደለችም። በአንጻራዊነት በአፄ ኃይለሥላሴ ዘመን በአስተዳደር ስራ ላይ የሚሰማሩት ዜጎች በልምድ በትምህርት ደረጃና በስነ ምግባር ከሌላው ህዝብ ላቅ ያለ ድርሻ ያላቸው ነበሩ ማለት ይቻላል። ነገር ግን በአንድ በኩል ንጉሳዊ ስርዓቱ በተገቢው ሁኔታ
ድክመቶቹን ገምግሞ መሰረታዊ ለውጥ ማምጣት ባለመቻሉ ራሱን ለአብዮት ያጋለጠ ሲሆን በሌላ በኩል ደግሞ የንጉሱን ስርዓት ተክተው ወደ ስልጣን የመጡት ኃይሎች ወታደሮችና የማሌ ርዕዮተ አራማጆች በመሆናቸው አገራችን ጠንካራ የፖለቲካ አመራር ሳታገኝ ቀርታለች። በተለይም የደርግ ኢሰፓ መንግስት በቀይ ሽብር ዘመቻው በርካታ የአገራችንን የተማሩ ወጣቶች አሰቃቂ በሆነ ሁኔታ መግደሉ የአስተዳደር ልምድ፣ የላቀ የትምህርት ደረጃና ማህበራዊ ክብር ያላቸው ሰዎች ኮረንቲና ፖለቲካ በሩቁ በሚል ስጋት ራሳቸውን ከፖለቲካ ሚና ያገለሉበትን ሁኔታ ፈጥሯል። በዚህም ምክንያት ከደርግ ጊዜ ጀምሮ እስካሁን ድረስ የፖለቲካ አመራርነት ቦታ በአብዛኛው በከተማ ትምህርት ጠል፣ በገጠር ደግሞ እርሻ ጠል ለሆኑ ሰዎች የተተወና የተናቀ ክፍት የስራ ቦታ ሆኗል። በዚህ ረገድ አገራችን ያለባት ችግር ቢያንስ አዝጋሚ በሆነ ሂደት ከጊዜ ወደ ጊዜ መሻሻል ሲገባው በተቃራኒው ከድጥ ወደ ማጡ ሲሸጋገር ታይቷል። በተለይም የብሔርተኝነት ፖለቲካ መዋቅራዊ ከሆነበት ከ1983 ዓ.ም ጀምሮ ዋናው የሹመት መመዘኛ የብሔር ተዋጽኦ በመሆኑ ችግሩ የበለጠ ተባብሷል። እንዳለመታደል ሆኖ በተለይም በአሁኑ ወቅት በስልጣን ላይ የሚገኘው አገዛዝ በታሪካችን አይተን በማናውቀው መጠን በሁለንተናዊ መመዘኛ ከደረጃ በታች በሆኑ ደካማ አመራሮች የተሞላ ሆኗል። በዚህ ምክንያት አገዛዙ እስካሁን በአገራችን የነበሩ ፈርጀ ብዙ ችግሮችን ለመፍታት ካለመቻሉ ባሻገር በየቀኑ አዳዲስ ችግሮችን እየቀፈቀፈ አገራችንን የከፋ የህልውና አደጋ ላይ ጥሏታል። እንዲህ አይነቱ የአመራር ድክመት በገዢው ፓርቲና በመንግስት ብቻ ሳይሆን የወደፊት እጩ መንግስት በሆኑት ተቃዋሚ ፓርቲዎችም ዙሪያ በሰፊው የሚታይ በመሆኑ ችግሩን የበለጠ ውስብስብና ከባድ አድርጎታል። የወቅቱ የተቃውሞ ፖለቲካ ትግል በአብዛኛው የተሻለ ልምድ፣ ዕውቀትና ስነ ምግባር ባላቸው ሰዎች የሚመራ ሳይሆን በማህበራዊ ሚዲያና ፖለቲካ ሳይገባቸው የፖለቲካ ተንታኝ በሆኑ ማህበራዊ አንቂዎች፣ እኔ ግን ማህበራዊ አደንቋሪዎች በምላቸው ሰዎች ስሜትና ጀብደኝነት የሚመራ ሆኗል። ታላቁ ፈላስፋ ፕሌቶ ከፖለቲካ በራቅህ ቁጥር በምትበልጣቸው ሰዎች በመገዛት ትቀጣለህ እንዳለው የኢትዮጵያ ልሂቃን ራሳቸውን ከፖለቲካ ተሳትፎ በማግለላቸው በታጣቂ ኃይሎችና ዕውቀትን በሚጸየፉ ካድሬዎች ለመገዛት ተገደዋል። ጠቅላይ ሚኒስትር አብይን የመሰለ ልምድ፣ ዕውቀት፣ ስነ ምግባርና ቅንነት አልባ የሆነ ሰው በድንገት የዚያች ታላቅ አገር መሪ ለመሆን ሲበቃ ለ6 ዓመታትም አገራችንን በባዶ ተስፋ ሲገዛት የማየታችን ምስጢርም የዚሁ ድክመታችን መገለጫ ነው። የኢትዮጵያ ልሂቃን ፖለቲካን በመፍራት በመጠየፍ ወይም መንገድ የለሽ በመሆን የዳር ተመልካች ሆነው እስከቀጠሉ ድረስ አገራችን ጠንካራ አመራር ሊኖራትና ለችግሯ ዘላቂ መፍትሄ ልታገኝ አትችልም። እያንዳንዱ የአገራችን ልሂቅና ዜጋ በፖለቲካው ውስጥ እኔም እስካልተሳተፍኩ ድረስ ራሴንም ሆነ አገሬን ከጥፋት ልታደግ አልችልም በሚል ተነሳሽነት ትግሉን ተቀላቅሎ በጊዜ በገንዘብ፣ በጉልበት፣ በእውቀት፣ በአካልና በሕይወት መስዋዕትነትም ጭምር እስካላገዘ ድረስ ትግሉ የትም ሊደርስ አይችልም። ያለ ተጨባጭ ተሳትፎ የለውጥ ፍላጎትና ምኞት ብቻውን የትም አይደርስም። ከሁሉም በላይ የብሔርተኝነት ፖለቲካ መዋቅራዊ በሆነበት አገር ብሔረሰባዊ ኮታ እንጂ ዕውቀትና ልምድ ዋና መመዘኛ ሊሆኑ ስለማይችሉ በዚህ ረገድ ያለብን ችግር በቀላሉ ሊፈታ አይችልም። አገራችን አሁን ላይ ለምትገኝበት ሁለንተናዊ ኋላ ቀርነት አንዱና ዋናው ምክንያት ከጽንፈኝነት ፖለቲካና ከጦርነት አዙሪት መላቀቅ አለመቻላችን ነው። ጽንፈኝነትና ጦረኝነት ባህላዊ ማንነታችን ነው ሊባል በሚችል መጠን አብሮን የኖረ ቢሆንም ዘመናዊ የፖለቲካ ሂደት ጀመርን ካልንም በኋላ የበለጠ እየተጠናከረ እንጂ እየቀነሰ አልመጣም። ሌሎችን ለመግዛት በፈጣሪ የተቀባሁ ነኝ ብሎ የሚያምነው ንጉሳዊ ስርዓት ይህንን አይነት መዋቅራዊ የአስተሳሰብ ችግር ይዞ ዘላቂ ሰላምና መቻቻል ሊያመጣ እንደማይችል የታወቀ ነው። ይሁንና የተሻለ ለውጥ አመጣለሁ ብሎ የንጉሱን ስርዓት የገረሰሰው የ1960ዎቹ አብዮት ከአንድ አስተሳሰብ ውጪ ሌላ አማራጭ በማይቀበል የማርክሲስት ሌኒኒስት የማሌ ርዕዮት የሚመራ ስለነበር የጽንፈኛነትን ፖለቲካ የበለጠ አጠናከረው እንጂ አልቀነሰውም። የንጉሳዊ ስርዓት በሂደት ራሱን ወደ ሪፐብሊክ መቀየር ችሎ ቢሆን ኖሮ ወይንም እሱን የተካው ስርዓት ለሀገራችን ፈጽሞ ባዕድ የሆነውን የማሌ ርዕዮትን ከመቀበል ይልቅ በጅምር ላይ የነበሩትን የሊበራሊዝም ጠቃሚ እሴቶችን የበለጠ አጠናክሮና ከሀገራችን ተጨባጭ ሁኔታ ጋር አጣጥሞ ማስቀጠል ቢችል ኖሮ ከጽንፈኛነትና ከጦረኛነት አዙሪት የመላቀቅ ዕድል በኖረን ነበር። ይሁንና ንጉሳዊውን ስርዓት የተኩት ተከታታይ ስርዓቶች የማርክሲስት ሌኒኒስት ማሌ ርዕዮት አቀንቃኝ ከመሆናቸው በተጨማሪ በወታደሮችና በሽምቅ ተዋጊዎች የሚመራ በመሆናቸው ችግሩን የሚያቃልሉ ሳይሆን የበለጠ የሚያባብሱ ሆነዋል። በዚህ ምክንያት የትኩረታችን ዋና አቅጣጫ ሁልጊዜም በማሸነፍና በመሸነፍ የፖለቲካ ግብ ላይ እንጂ ዘላቂ ሰላም፣ ዲሞክራሲና ብልጽግና በማምጣት ላይ የመሆን ዕድሉን ተነፍቋል። ኢትዮጵያውያን የጽንፈኛነት ፖለቲካን ተከትሎ በሚመጣ ጦርነት ምን ያህል ከባድ ሰብአዊና ቁሳዊ ኪሳራ እንደሚያስከትል ከዚያም በላይ በጦርነት ሂደት ውስጥ ያለፈው ትውልድና ሕዝብ ከሚገጥመው ስነ ልቦናዊ ቀውስና ስብራት በቀላሉ አገግሞ ወደ አዎንታዊ አቅጣጫ መሸጋገር እንደማይችል በራሳችን የፖለቲካ ሂደት ደጋግመን አይተናል። ጥሩ ተማሪዎች ስላልሆን ነው እንጂ
የሌሎች ሀገሮች የፖለቲካ ሂደትም ከበቂ በላይ ደጋግሞ አሳይቶናል። ምክንያቱም የሐሳብ ብቃት መቀንጨር ይሁን ወይም የሥነ ልቦና መቃወስ በእርግጠኝነት ባላውቅም ከራሳችንም ሆነ ከሌሎች ተደጋጋሚ ውድቀት ለመማር የምንችል አልሆንም። ጦርነት እኛ ላይ ሲደርስ የተለየ ተአምር ይፈጥርልን ይመስል አሁንም የባሰ እርስ በርስ ጦርነት ውስጥ ገብተን በጭካኔ በመገዳደል አሉታዊ ታሪካችንን በመድገም ላይ እንገኛለን። በእርግጥም ጤነኞች ከሆንን በ2 ዓመት ጦርነት ብቻ 1 ሚሊዮን የሚገመት ሕዝብ ሲያልቅ፣ የሰው ልጅ በቁሙ ሲቃጠል፣ እንደ ፍየል ሲታረድና ቆዳው ሲገፈፍ ከማየት በላይ ጦርነትን እስከ ወዳኛው ለመጥላትና ለመጠየፍ ሌላ ተጨማሪ ምክንያትና ሰበብ ባላስፈለገን ነበር። በአሁኑ ወቅት በአገራችን እየሆነ እንዳለው በስርዓቱ አፋኝነትና ጦረኛነት ተገደው ወደ ጦርነት እየገቡ ያሉ በርካታ ወገኖች አሉ። የራስን ህልውና ከሌሎች ኃይል ጥቃት በኃይል ጭምር መከላከል መቻል ህጋዊና ተፈጥሯዊ መብት በመሆኑ አከራካሪ ጉዳይ አይደለም። ይህ እንደተጠበቀ ሆኖ ተገደን ወደ ጦርነት በመግባታችን ከማዘንና ከመቆጨት ይልቅ በጦረኛነት ባህሪያችን በደስታ ስንኩራራና ስንታበይ መታየታችን ግን ፖለቲካችን ሁልጊዜም አድሮ ጥጃ መሆኑን በገሃድ ያሳያል። አንስታይን በስፋት በሚታወቀው ጥቅሱ እንዳለው ተመሳሳይ ድርጊት ደግመን ደጋግመን በመፈጸም የተለየ ውጤት ልናመጣ አንችልም። ደጋግመን ሞክረነው ውድቀት እንጂ ውጤት ያላስገኘልንን የጦርነት መንገድ ትተን ዓለም የተቀበለውን የሰላም መንገድ ልንከተል ይገባል። ህዝባችንን ለባሰ እልቂትና ፍጅት ከማጋለጥ የሀገራችንን መፍረስም የበለጠ ፈጣንና የቀሬ ከማድረግ በስተቀር በጦርነት መቼም ቢሆን የተለየና አዲስ መፍትሄ ማምጣት አንችልም። ዛሬ ላይ የሀገራችን ጦረኞች እንደሚሉት ሰላማዊ ትግል የፈሪዎችና የአላዋቂዎች ምርጫ ሳይሆን የጀግኖችና የአዋቂዎች ምርጫ ነው። በዓለም ላይ በተጨባጭና በስፋት ሲሆን እንደታየውም በአንጻራዊነት በአጭር ጊዜና ባነሰ መስዋዕትነት ለዘላቂ የስርዓት ለውጥ ሊያበቃን የሚችለው ጦርነት ሳይሆን ሰላማዊ የትግል ስልት ነው። በአጠቃላይ ሰላማዊ የትግል ስልት ሙሉ በሙሉ ከትግል ሜዳ ውጭ አድርገን ወይም ከሀገራችን አጠቃላይ የህዝብ ቁጥር አኳያ ከታየም ከ20 በመቶ ወይም ከ22 ሚሊዮን በላይ የሆነውንና የትግሉ ቀዳሚ መሪ መሆን የሚገባውን የሀገራችንን ከተሜና ልሂቅ ከትግሉ አግልለን የትም ልንደርስ አንችልም። ለልጆቻችን አዲስና የተለየ ታሪክ ማውረስ ካለብን ከጦርነት አዙሪት መውጣት የምርጫ ጉዳይ ሳይሆን ትውልዳዊ ግዴታችን ነው።